ትገብር ፋሲካ ትገብር ፋሲካ ትገብር ፋሲካ ትገብር ፋሲካ ትገብር ፋሲካ ትገብር ፋሲካ ወምድርኒ 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 ትገብር ፋሲካ ወምድርኒ 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 ትገብር ፋሲካ 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 ተሃጺባ 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 በደመ ክርስቶስ ተሃጺባ 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 በደመ ክርስቶስ። ብፁዕ አባታችን ለምን አንደነግጥም? ከቅዱስ ፓትርያርኩ ጀምሮ እሱንም ጨምሮ ዛሬ ላለንበት ቁም ነገር ያበቃችን ባይዱን ዘመድ አድርጋ ያስተማረችን እመቤታችን እኮ ናት። እንደነግጣለን። በተለይኛ የቆሎ ተማሪዎች እንደነግጣለን። ምሳ በልተን የምንውለው ራት በልተን የምናድረው የድንግል ማርያምን ስም ጠርተን እኮ ነው። ብፁዕ አባታችን ባይዱን ዘመድ አድርጋ ያስተማረችን እናታችን ድንግል ማርያም ለዘመናት ቤዛ 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 ተብሎ ተጠርቷል። አንድም ቀን ግን ሙሴ ለምን ቤዛ ተባለ የሚል ጥያቄ ተነስቶ አያውቅም። የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ እንደተመዘገበው ማለት ነው። እመቤታችን ቤዛ ናት ሲባል ግን አይ የሷ ቤዛነት የጌታን ቤዛነት ይጋፋል። የድንግል ማርያም ቤዛነት የክርስቶስን ቤዛነት አይሽርም። ምዕመናን ይህንን ልታሰምሩበት ይገባል። በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ያዳነን ከሷ በነሳው ስጋ ስለሆነ ድንግል ማርያምን ቤዛነት ስጋውን በመቁረስ ደሙን በማፍሰስ የተጠናቀቀ ቤዛነት ነው። ራሱን ስለ በጎች አሳልፎ በመስጠት የተጠናቀቀ ቤዛነት ነው። የድንግል ማርያም ቤዛነት በመውለድ ልጇን ይዛ ወደ ግብጽ በመሰደድ ብዙ መከራ በመቀበል እግረ መስቀሉ ላይ በመገኘት የመከራው የሐዘኑ ተካፋይ በመሆን የሷ ቤዛነት መዳን ማያስፈልጋቸው መላእክት ሳይቀር የሷን መምጣት